አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ እዚህ እኮ ቪትስ ካነን ብለው ነው ጣል እያደረጉ የሚሄዱት ለነፍስ ትሆነላለህ እያሉ 4 ባጃጅ ክፍለ ሀገር ልካለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሴ ያበለ ሆናል ነው እንግዲህ አይፎን ፕሮ ማክስ ለራሱ ገዝቻል ወዳጆቼ ያያያችሁ አትልም እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ ምሳ ድፍን ፓስቲ ነው ጋብዘ መልስ ራሱ አልጠይቅም ኧረ በዝጌር በእውነት እኔ ለወገን ደራሽ ወገን ነው ዶንት ወሪ ብራዘር አታጓጓኛ ከሰጥስተኝ መልስ 5 ብር ስጠኝ ምንድነው ወንድሜ ምንድናት እቺ 10 ብር ንጹህ ሄዳ 10 ብር ይሰራል ንጹህ ሄዳ 10 ብር አንቀበልም ወንድሜ እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን ያስገቢልኝ ለምንድን ነው የማትቀበሉት ኤቲኤምም አለ ከፈለግሽ 10 ብር እኮ አይሰራም ቀረ እኮ 10 ረነችና ጥጋብ አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ በፈጣሪ ልታስኮነነኝ ነው ባያባቴ እቺን ያዣትና ዝም ብለሽ እዚህ ሶፍት ማስቲካ ምናምን ትጀማያለሽ አሁን እኔ ቁጭ በይና አስናፕ አድርጊና ለምን ወንድሜ እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ ስለ ቤት ጎማ ስለ ቤት ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን አይደለ ልታነሳልኝ እኔም ላንሳሻ ኖ አንዴ እደውላለሁ አያቴ ምን ላይ መሰለህ ድሮ ስንማር አለ 2 ቀን በእግራችን እየሄድን የተማር ነው አለ ታድለ 2 ቀን አይማሩም ማለት ነው አዎ 2 ቀን ደግሞ አንቺ እናት የበድሉ ወላጅ ነው የዚህ ልጅ ወላት የበድሉ ወላጅ ነው በደለኝ እኮ እኔ ባስ ማመልከቻ እያስገባው ወይኔ ለቀለው ወይስ ይለቃል ከዚህ ትምህርት ቤት ልጅ ወለድን ብለው እንዳይውሉ ይሄ የልጅ አር ነው ይሄን ከሚያሳድጉ 2 የርቢ በግ ገዝተው ቢያሳድጉ እስካሁን አትርፈው ነበር ምንድነው ያረከው ጭራሽ የቁማር ኢንዱስትሪ በክፍል ውስጥ እንዴት አንድ ሌቭል ከፍ ይላል እንዴ ጠረጴዛው መሀል ለመሀል በሜትር ለክቶ በሰርጀሪ ቆፍሮ በቁማር በስኪቢቶ ከዳም ፉል ያጫውታል ከዚህ በላይ ቁማር አለ እንዴ እኔ ቆይ ዋና ደናውን አስተማሪ ደማናት ያሳዘኝ የኮለጋ ቀብ ያስመጥቼ ተጠብቼ እኮ ነው ራሱት ላይ እንዴ ቁማርተኛ ነው ልጅ በተንስልኬም በልቶኝ ሴቶቹን እንዳለ ያባለገ ትምህርት ቤት ውስጥ አበላሽቶታል ምን ይሻለኛል ታዲያ ምን ላድርግ እኔ ከዚህ ትምህርት ቤት እወጣለሁ ይሄ ልጅ እሺ ምን ባረግ ነው የሚሻለው ያሰጋውታል በጣም ሌባ ቆሻሻ ሰው ነው ይሄ ልጅ አሜሪካ ወይ ዱባይ ሄዶ በስነ ምግባር በጸባይ በእውቀት በሁሉ ነገር ታንጾ መምጣት አለ ምን እያረከው ነው ልጅ በቃ አሁን ጨርሰናል ሄደን ብቻ ሽማግሌ እየላካችሁ ነው እንዴ ሽጋት ልጃችሁን ለልጃችን ብቻ ነው የምንለው ኧረ እኔ ጠይቀንም እመጣለሁ በቃ እኔም እመጣለሁ አለ ጨምላቃ አይመጣም እናንተ እዚሁ ትጠብቃላችሁ እኛ ሄደን ሰውየውን በስነ ስርዓት ነው የምናናግረው አንቺ ቆፍጠን እንደ ልጅ እሺ በቃ ቆፍጠን በቃ ኮስተር የምትጠይቃት እዛ ሄደህ አንተ ዝም ነው እኛ ያለን ዋናዎቹ ሽማግሌዎቹ እኛ ነን ልጃችሁን ለልጃችን እንላለን በቃ እንደዚህ ነው እሺ ሌላ ምናምን ምን አለ ስትባል ዝም ነው ምን አለ ስትባል እንትና ላይ ስንጠይቅ ሌላ ነገር ቀባጥሮ እንትን ብሎ አሁን ይቺ ልጅ ግን ስትጠይቅ እንዳታመልጥ ብር ነው ሀብታለኝ ትላለህ ሀብታለኝ እሺ አዎ በቃ አንተ ብቻ እሺ እንዳልኩ እስኪ ወደዚህ ዋጀፋ ቢዲ በቃ አሁን አሪፍ ኧረ በጣም አምሮበታል አሁን በልቻው ቻው በልሽ በቃ ይቀና ሰርፕራይዝ አየሽኝ አንቺ ባል መኪና ቤት ባልገዛልሽ አበባ ይዘልሽ መጣው አቅም የለማ እኔ አንቺ ዋናው ፍቅሩ ነው ዋናው ተፈቃቅረን ተከባብረን ስንኖር ደስ ይላል ሁልጊዜ ከስራ በመጣው ሰዓት በመመጣ ሰዓት አበባ ነው ይዘልሽ የምመጣው ይሄ ደግሞ ፍቅራችን የሚያበለጽግና ሀብታችን የሚያጎለብት ነው የት ነበር መሆናችሁ ነው አባ ምን ጠፍታችሁ ነው እሺ ሰላም ነው አማን ናችሁ አነጋገሩ ራስ አይምር ማለት ናስኪ የማን ሄድ ሰላም ነው እዚህ አካባቢ ነው የምትኖር እዚህ ነው የምኖረው የማን ልጅ ነህ አንተ የጋሽ ግርማ የጋሽ ግርማ ነው እሺ ሰላም ነው አማን ናችሁ ሰላም ነው አለ ሁሉ ሰላም ያኔ አታውቀንም ምን አላውቃችሁ እኛ ለማንኛውም አባቴ ያውቀናል ሊሆን ይችላል እኔ አላውቅም እሱ ጋር ተነጋግረን ነው
ስንመጣ መተው ሄዱ የሆኑ የሚያማምሩ ሰዎች ሱፍ የለበሱ ትለዋለህ። አሁን አጣላወቅ ብር እንስጠን። ችግር የለም አብሽር ተው። ችግር የለም ትልቁ ነኝ ትልቁ ነው እና መተው ሄዱ የሆኑ ባለስልጣኖች በለው ጋሽዋ ችግር የለም ነው ሰላም አላችሁ ዝም እንዴ ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረን። ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ እየተደወለ። አንተ ነህ ማለት ነው ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ። ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስሜ ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንዴ። እስኪ ያስካለች እስኪ ያሳዩ ቆጣሪውን አጥፊለት። እንዳታጠፉ እኔ ካጠፋችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመችኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩኝ። እስኪ አሳዩ። ወይኔ አባዬ ኧረ ቶሎ አስወጣልኝ እባክህ። ኧረ ቶሎ አስወጣልኝ። እኔ አባቴ ሁሉ ፈርኒቸር ቤት ነው የሚሰራው። ለካ ብዬልኬው እኮ ነው ቆጣሪ ብሎ የገባው። ኧረ ተው ወይኔ ሞተ እኮ ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይኸውልህ ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው በቃሽ ጋሽ ይሄን ሰረው እንዴት ነህ? ቁልፍ ውስጥ ማሆዲና ሽንት ቤት እያሮረ ያልሰማህም እንዴ? ምንድነው መሰለህ ያላዋጣኩ ሽንት ቤት ቁልፍ አይሰጠውም። ቁልፍ አይሰጠውም? ፔንሶ መሰለህ እንደ 4 ሰዓት እየመጣ ቁልፍ የምትለው እንዴ? ያናንተ ዘር ማልፎ እህታችሁ የላከስታችሁ ተጠራቅመው እየመጡ እኛ ሽንት ቤት እንደልባቸው ዝብልልልል እያረጉ እየሄዱ እነሱን ካልከለከላችሁ እኔ ነው የምከለክሉት? ነገርኩህ እኮ ያላዋጣ ሽንት ቤት አይገባም። እንደዚህ እንደ ጌም እንጠጥ እያልኩ ገብቼ ለማረው ነው እኔን የሚከለክሉኝ? ሞላኸው ከተከራየ እኮ ገና ሶስተኛ ቀን እኮ የአንድ ወር እየተጸዳዳኛ ተቸገረ ነው። አበላይ ነው እንዴ ለእናንተ ሁሌ ብር ካላወጣው አልገባም እዚህ ቤት ብር ካልሰጠው አይቻልም። በቃ አትገባም። ልንገርህ ባለፈው አክስቱ መታ ግንድ ነው ተገላግላ ነው የሄደችው ልጅ። እኔ ግን እከለከላለሁ በመጣው ቁጥር እንደውም ከዚህ በኋላ ልንገራችሁ። በቀን ስንቴ ነው የምትገባው አንተ? ከዚህ በኋላ ልንገራችሁ አይገርማችሁም? ይዘረፍ አላወጣም አያገባኝም። አረን እዛው no. እና ነገርኩ ኧረ ኢንተርኔት የተቋረጠ። ኧረ ወንድሜዋ ኢንተርኔት ተቋረጠብኝ እኮ። እና እኔ ምን ላድርግ? ስራ ይጃለሁ። አላበራም፣ ስራ ይጃለሁ። እያጠናሁ እኮ ነው። እኔ እንድለወጥ አትፈልግም ማለት ነው? በክረምት ትምህርት አለ እንዴ? እና እኔ ወላሂ እያጠናሁ ነው። አትረብሽኝ፣ አንተ ተወኝ፣ ስራ ይጃለሁ። አንተ ነገር ከያዝክ ደግሞ አትለቅም። 96 ኧረ አባብዬ ሰላም ነው አባቢ? ሰላም ናችሁ? ሀብት አድርጊያቸዋለሁ። 500 ሺህ ገባ። ምን አሉ አባቢ? ሀብት ደግሜያለሁ። 500 ሺህ ገባ። ሀብት ደገምኩ። አሁን መልሼ አባቢ አንዴ ደገምኩ። አሁንም ደገምኩ። ገማው ደግሜያለሁ። ይገባል። ደግሞ እኔ ደግሞ ልቀጥቅጥ። ይህ ሲጀመር ፍድ ነው። እኔ እናገረዋለሁ። እንኳን አንተ እኔም አልፋተውም። እንኳን አንተ እኔም አልፋተውም። እገለዋለሁ። አለቀውም። ካገኘው ካገኘው እንዳምረው። እሺ A few moments later እናንተ ናችሁ አባልፈው ጋሽ ቀጭኑ ወደ ውስጥ አገባም ነበር እንዴ? ጋሽ ቀጭኑ አልሰማም ማለት ነው። ጋሽ ቀጭኑ አንቺ ነሽ እንዴ? እኔ ነኝ። ውስጥ አገባም። አረ ተይው፣ ትቻቸው ነው ውስጥ ያሉትን ሰዎች ትቻቸው ነው። ብዙም በዚሁ በእንትኑ ዙሪያ ቦታ እኮ አዘጋጅተንልሃል። ችግር የለም። የማንኛቱ ልጅ ልደት ነው ዛሬ? አላወቅም እንዴ? የትልቂቱ እኮ ነው የዛት እኮ የትልቂቱ። አዎ። ስንት አመቷ?
5 ዓመቷ 15 ዓመት 5 ዓመቷ እንደው ጊዜውማ እንደው 15 ዓመት እንደው በምን ጊዜ 5 ዓመቷ ነው ያልኩ 5 ዓመት አዎ እንዝሮ 5ም ሆነ 10ም ያው ነው ያው ላይ እኮ አስማ እርሜውና ብር እኮ ያው እኮ ነው አዎ እና አንተ ትልቂቱ ነሽ አንቺ ትልቂቱ ነሽ አዎ እኔማ ትልቋ ነኝ ነይ ላጉርስ አይንተው ብላንተ እንዴት ነው ይመቻል አዎ አሪፍ ነው አሪፍ ሱካር ነገር ሱካር አሪፍ ነው ጤና ይስጥልኝ እባክዎ ምን ልታዘዝ እስኪ የሚበላ ምን አለ ጥላት ለብለብ ጥላት ዱለት ጥላት ተከሽኑ ጥላት ሳይከሽን ጥላት ድባቅ ጥላት በእንጀራ ጥላት ፍርፍር አለ ጥላት ለየት ያለ ነገር አላችሁ ለየት ያለ ነገር ከፈለጉ አይኤስ ኮምቦ አለ አልሸባብ ተከሽኑ አለ እነዚህ አሉ የውጭ ምግቦች ኦኬ እሺ የሚጠጣ አውቶማቲክ ዝናር ዲሽቃ ቀላ በወተት ቦምብ በቀዝቃዛ እነዚህ ብቻ ናቸው አሉ ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ ድሮን ከፈለጉ ድሮን እናወርዳለን ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን ምን ይሻላል ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ የሚበላሳ ምን ይሁን የሚበላ እስኪ አንተ የምትመክረኝ ምንድነው እኔ መመርጥላችሁ አይኤስ ኮምቦ አሪፍ ነው ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው አሪፍ ናቸው እነሱ በቃ እሱን አምጣልኝ እሺ አንድ እንትን ከፈለ ግማሽ ጥላት ቂጥ ተከሽኗል በቃ እሱ ከሆነ እሺ ይሁን እሺ ወዳጅ እሺ ሰላም ነው ማታ ስልክ አታነሳም ነበር በሰላም ነው ምንና ነው ኔትወርክ እምቢ አለኝ አልሰራልኝ ምናምን ሲል በቃ በዛው አይደለም ኔትወርክም ስትነጫነጪ ኔትወርክ እሺ 40 ሺህ ብር ልኬልህ ነበር 40 ሺህ ብር አሁን ምን ይሰራል 40 ሺህ ብር እኮ አንድ ቁም ሳጥን ነገር እኮ አይገዛም 40 ሺህ ሁሉ ነገር ታጃለሽ ቡፌስ አሰራ ብዬ አይደል እንዴ የላኩልህ 40 ሺህ ብር እስኪ ምን አረከው ነው የሚባለው እስኪ እንደው ምንድነው አፋለህ አሁን አንተ ግን ለማውራት አፋለህ አልጋ እንኳን አላሰራህም ተወዷል ኢትዮጵያ ውስጥ አሁን እንደ በፊቱ አይደለም ኑሮ ናቢን ተፈርግ የሰራሁትን ገንዘብ አንተ መጫወቻ ታደርግ ነው እንዴ ለፍዳዳ ዝም ብለህ እኔ የኔ ገንዘብ መብለያ መሰለህ እንዳንተ እያናገርኩ ነው ዞር ብለህ እየኝ ቆይ በ40 ሺህ ብር ምንድነው ያረክበት ምንድነው የገዛህበት ንገረኝ እስኪ የታለቁም ሳጥኑ